ሰላም ሰላም ውድ የቲክቶክ ተመልካቾቻችን እንደምን አመሻችሁ። እንግዲህ በትናንትናው ዕለት በመንበረ ጸባዖት ቅድስት ሥላሴ ካቴድራል አንድ ታዋቂ ቲክቶከር አይፎ ስፒድ ነው የሚባል እንግዲህ መጥቶ አጋጣሚ ሥላሴ አቀባበል ተደረገለት እና አባቶች በቤተ ክርስቲያን በኩል ከባድ አቀባበል ተደርጎ ወደ ቤተክርስቲያንም ገባ እየተባለ ያው በሚዲያው ላይ ትንሽ አሉታዊም አንዳንድ ነገሮች እየተባለ ነውና ስለዚህ አንድ እንግዳ ይዤ ያላችሁ መጥቻለሁ። አባታችን መላከ ፀሐይ አባ ተክለ ሥላሴ ይባላሉ። እስቲ እሳቸው ከሃይማኖት አንጻር ከሃይማኖት ይዘት እንዴት እንደሚያዩት ወደ እሳቸው ወስዳቸዋለሁ። እሳቸው እስቲ እንደ ቤተክርስቲያን ስርዓትና ወይም እንደ መጽሐፍ ቅዱስ እንዴት እንደሆነ ሁኔታውን ያስረዱናል። ሁላችሁም በጽሞና እንድታዳምጡን በእግዚአብሔር ስም ጠይቃለን። አባታችን እንዴት ዋሉ? እግዚአብሔር ይመስገን። መካዲስ እንዴት ዋሉ? እግዚአብሔር ይመስገን። እስቲ ስለ ትናንትናው እንግዲህ የተፈጠረው ነገር አንዳንድ ነገር ቢሉን ስለዚህ ስለ ልጃችን ወይም ስለ ወንድማችን ብዬ ነው። እስቲ በጽሞና ይመልሱልኝ። እሺ፣ አመሰግናለሁ። መጋቤ ሐዲስ መምህር ቀለመወርቅ አሁን ስለጠየቁኝ ጥያቄ መልካም ጥያቄ ነው። ካለው አንጻራዊ ሁኔታ በዚህ ሶሻል ሚዲያ በዚህ ሁለት ቀን ትናንትናና ዛሬ እየተደረገ ያለው ወይም ደግሞ እየተዘዋወረ ያለው ከዛ ነገር ወይም ደግሞ ከዛ መንገድ ስንመለከተው እንግዲህ ጠለቅ ብሎ ወይም ደግሞ ግራና ቀኝ ማየቱ ተገቢ ነው ብዬ ነው ማስበው። ምክንያቱም በጎ ነገር መልካም የሆነ ነገር ይኖረዋል። እንደኔ እይታ ነው። መልካም የሆነ ነገር ይኖረዋል ብዬ አስባለሁ። ደሞም ትንሽ ደግሞ ትክክል ያልሆነ መንገድም ደግሞ ይኖረዋል። ስለዚህ ትክክል ነው ወይስ አይደለም፣ ከምን አንጻር ነው፣ ከጀርባው ያለው መልእክት ምንድነው፣ ልክ ነው ወይስ አይደለም ለሚለው ነገር እንግዲህ እሱ እግዚአብሔር ነው የሚያውቀው። ዋናው ግን ከመልካምነቱ ስንነሳ በዓለማችን ላይ ብዙ ቲክቶከሮች ብዙ ታዋቂ ሰዎች ሊመጡ ይችላሉ። ቤተክርስቲያናችን በጌታችን በኢየሱስ ክርስቶስ ደምና ቅዱስ ሥጋ የተመሰረተች ናት። ክርስቶስ አስተዋውቋታል። ሕይወቷ ጉልላቷ መሰረቷ የሆነው ክርስቶስ ነው። ከሱ በላይ አስተዋዋቂ ያስፈልጋታል ብዬ አላምንም። ነገር ግን እንደነዚህ ሰዎች ግን እንደ ባህላችን እንደ ስርዓታችን እንደ ሃይማኖታችን ትውፊት ደግሞ ሰዎችን የመቀበል እንግዳን የመቀበል ባህልና ትውፊት ልማድ አለን። መቀበላችን ክፉ ነገር አይደለም። ያው ወርቅ ወንጌል ወጣ፣ ጥላዎች ተወጡ፣ አልባሳት ለብሰው ተክህኖ ተለብሶ ወጣ የሚሉ ነገሮች እየተስተዋሉ ይገኛሉና እነዚህ ነገሮች ምንም እንደዚህ በማድረጋችን ወይም ደግሞ እንግዳ በመቀበላችን መልካም አይደለም፣ ክፉ አይደለም፣ ለክፉ የሚዳርግ ነገር አይደለም። ማንም ቢሆን ምንም ዝቅ ብሎ ክርስቶስ ለኃጢአተኞች ወደዚህ ምድር የመጣው ለኃጢአተኞች እስከሆነ ድረስ ይሄ ልጅ ምንም ኃጢአተኛ ወይም ደግሞ እውነተኛ ሊሆን ይችላል። ሌላ ሃይማኖትም ወይም ደግሞ የኦርቶዶክስ ተዋሕዶ እምነት ተከታይም ሊሆን ይችላል። እሱ አናውቀው፣ የምናውቀው ነገር የለም። ዋናው ነገር ግን ትልቅም ሆነ ትንሽም ሆነ ለትልቅ እንደዚህ አድርገህ ለትንሽ በዚሁ ልክ አክብር አትልም። ቤተክርስቲያን ለሁሉ እኩል ነው የምታገለግለው፣ እኩል ነው የምታየው፣ በእኩል ነው የምታስተዳድረው ወይም ደግሞ በእንግድነት የምትቀበለው። ሆኖም እያለ ይሄኛው መስቀል በመውጣቱ ልብሰ ተክህኖ በመልበሳቸው ካህናት ምንም ቅር ያስብላል ብዬ አላምንም። ይሄ ሰውዬ አማኝ ቢሆንም ባይሆንም እንኳ ለዓለም ምን እየተደረገ ነው? የቤተክርስቲያን ትህትና፣ የቤተክርስቲያን ሉዓላዊነት፣ የቤተክርስቲያን ከፍታ ምን አይነት አቀባበል ምን አይነት ክብር እንደምትሰጥ ለሰው ልጆች ሁሉ የሚያመለክት ነው። መልካም ነው ብዬ ነው ማስበው። ይሄ መልካምነቱ ነው። ደግሞም ክፉ ነው ወይም ደግሞ ጥሩ ያልሆነ ገጽታ ነው ብዬ ማምነው ደግሞ ከቤተ ክርስቲያን ስርዓት የቤተ ክርስቲያን አለባበስ፣ አመጋገብ፣ አረጋገጥ፣ አገባብ ሲገባ ምን አይነት ልብስ ለብሶ ምን አይነት አካሄድ ምን አይነት ስርዓት ይኖረዋል የሚለው ነገር ስርዓት አላት ቤተክርስቲያናችን። በዛ ስርዓት መልኩ ጠብቋል አልጠበቀም ለሚለው ነገር አልጠበቀም። ይሄ ደግሞ ስህተቱ እንግዲህ ክሱ ሳይሆን ያው አባቶች ምክር መስጠት፣ ያው ባለማስተዋልም ሊሆን ይችላል፣ ምክር መስጠት ስነ ስርዓት እንዲኖረው አካሄዱን ሲሆን የሀበሻ ልብስ ወይም ደግሞ የቤተክርስቲያናችን ልብስ በመልበስ
ነጠላ አድርጎ ቢገባ ኑሮ የተቀደሰ ወይም ደግሞ መልካም ይሆናል ብዬ ነው ማስበው እና ከዚሁ አንጻር ትንሽ እንደ አይሉት ጭፈራ፣ አይሉት ዘፈን፣ አይሉት እንትን እንደዚህ ነገሮችን ይስተዋሉ ነበር። ከምን አንጻር ነው? ስላላወቀ ነው፣ እሱ ባለማወቁ ነው። እነሱ ግን እያወቁ ለምን ማለት ወይም ደግሞ መገሰጽ ነበረባቸው ብዬ ነው ማስበው እና በዛው አመሰግናለሁ።